ምንም አይልም። ትግል እንዴት ነው? ምን ላይ ደርሳችኋል? እናንተ ነው የቀየረ አምላክ እኛንም እንዲቀይረን ጸሎት እያደረግን ነው። ወዴት ነው የምትቀየሩት? ያስሊን የዛሬ 10 አመት ፎቶ አይተ ዛሬ ያስሊን ስታየው አይተዋል። ግን ሞታ እኔ እኮ በጣም ያንተ አድናቂ ነኝ እኮ። ለምን እንደዚህ ሁለት ትቆጣለህ? ምን ችግር አለ? እናንተ ፖለቲካችሁ ልክት ተቆረጠ ነው። ግን ባለፈው አላየሁም እኮ ምን ጠርቶ እንዳደገ አይገባኝ ነው። አስሊ ላረግልህ ስል እኮ እምቢ አልክ። ኢንቦክስ አድርገልኝ ነበረ። እኔ የምልህ ግን የኢትዮጵያ ሕዝብ በሚልክ ጊዜ 7 ሚሊዮን ነበር። 11 ሚሊዮን ኦሮሞ ተጠጥቶ ከተቆረጠ ምን ጠብቶ አድጎ ነው የሁሉ ኦሮሞ በቁጥር አንደኛ ነው ይያለ? ምን ጠብታችሁ አድጋችሁ ነው? አስሊ ምን ጠብታችሁ አደጋችሁ? ኦሮሞ ተቆረጠ ምን ጠብታችሁ ነው ያደጋችሁ? እኛ እንደናንተ በአንድ አንተኛማ አንድ ወንድ እኮ 3 ሚስት ነው 4 ነው የሚያገባው። ምን ኦሮሞ ከአራቱ 10 ይወልዳል። አንድ አስዋደር 40 ልጅ ይወልዳል። እንደ ቻይና ኢኮኖሚ በጣም ያደገ ይሄዳል። የኦሮሞቹ አራት ሚስት ነው ያላችሁ? አሁን እኔ ለምሳሌ ለጊዜ 2 ልጅ ያለሁት ከአንዷ 3 ልጆች አለኝ፣ ከአንዷ 4 አለኝ፣ 7 ልጆች። ገና 2 ያገባለሁ፣ እነሱ 10 ይወልዳሉ። እና የኢትዮጵያ ሕዝብ እናንተን የመመገብ ችግር ምንድነው? አይገጥመውም? አንተ ኦሮሞ 6 ሚስት ባገባ ቁጥር የኢትዮጵያ ሕዝብ ለአንተ ታክስ እየከፈለ ያንተ ልጆች ማሳደግ አለበት ማለት ነው። ቻይና እና ኢንዲያ መቼ ተሻገሩት? በህዝብ ብዛት ከዓለም አንደኛ ናቸው። መስራት ነው ከችግር የኢትዮጵያ ሕዝብ እንዲወጣ ከችግር መውጣት ከፈለገ ቀለሊት መስራት ነው። መሰዳደብ አስቀርቶ ስራ መስራት፣ መበረታታት፣ በኢኮኖሚ ማድረግ። ልጅ መውለድ ችግር የለም፣ በራሱ ርስቅ ነው የሚባለው፣ የራሱ ርስቅ። እንደናንተ ያለው እያለ እንዴት ነው ኢትዮጵያ እናድግ? ምኒልክ የዛሬ ስንት መቶ ዓመት የተቀረ ታሪክ ማን ይግደል ማን ሳይታወቅ ኩቴተ ጭቴላት የተቆረጠ እያለ ኦሮሞ እንዴት ነው የሚያድገው ኢትዮጵያ? እንደናንተ ያለው እኛ እኮ የምኒልክ ታሪክን አሁን ራስን ያስቀምጠን እየሰራን ነው። ሀገሪቷን ያለማን ነው። አዲስ አበባን አላያትም እንደ ፊንፊኔ ማልማት እኮ አይደለም አንዲት ከተማ ማልማት ደንበዶሎ ስትሄድ የተለየ ነው። አዲስ አበባን ማብለጭለጭ በተገኘ ብድር ወርቅ እየሸጥክ ለዓለም አቀፍ ማጣሪያ አንተ የሮን ከባድ አሜሪካና የአማራ ክልል ዳይታውን የአማራ መሬትን ዳይታውን ድሮን ነው የሚዘንብበት። ይኸውልህ አሁን አንተ አዲስ አበባን ነው የምታያት። አሩሲ ግን ስትሄድ ምንም ልማት የለም። አሩሲ አይደለም አርሲ ነው። አርሲ አንተ ስላልክ ነው እኛ አሩሲ ነው የምንለው። አርሲ ነው። አርሲ ሰላም ነው። ለኔ አሩሲ ነው፣ ለአንተ አርሲ ነው። ትክክል ነው። ለኔ ጎንደር ነው። ለኔ ደብረ ዘይት ነው፣ ለአንተ ቢሾፍቱ ነው። ለኔ ናዝሬት ነው፣ ለአንተ አዳማ ነው። ለኔ አዲስ አበባ በረራ ነው፣ ለአንተ ፊንፊኔ ነው። ይገባል? ሁለት ሀገር ነው እንደ ያለው። ኦሮሞዎችና ትግሬዎች ሁለት ሀገር አድርጋችሁታል። ማላው ምንድነው? አሁን የኢትዮጵያ ዕጣ ፈንታ ምንድነው? እንደ አንድ ፖለቲከኛ አንተ ከዛ የዘር ፖለቲካ ዕጣ ፈንታው የሚሆነው መበተን ነው። የት እንበተን? ምክንያቱም ኦሮሞ መንግስቱ የራሱ ሆኖ እያለ utቆረጠ ይላል። አማራን ምን ይላል? ከህዋት ትግሬ ጋር አዋግቶት እያለ ጠመንጃ ወረድ ይላል። ምን ይላል? የኦሮሞ ደግሞ በአብይ ዙሪያ ያሉት ዝም ብሎ ዘረፋ ላይ ተሰማርተዋል። ስለዚህ ምን እየሆነ ነው? አዲስ አበባ ተንቀሳቀስ የሚለዋል። የአማራው ኃይል ወደ ትግራይ እየሄደ ትናንት ሲጨፈጭፈው የነበረ ኦሮሞና አማራን ብልቱ ላይ አንጠለጥሎ የነበር ትግሬን ይዞ ለመምጣት አማራው ወደዚያ እየሄደ ነው። ግማሹ ደግሞ ወደ አብይ መጣ ነው። አየው። ግን ኦሮሞ ስማርት ቢሆኑ የኦሮሞ ልጆች ህዝቡ ምንም ያውቀው ነገር የለም። ባይዘው የኦሮሞ ልጆች ግን ስማርት ቢሆኑ አዲስ አበባ ኬኛን ትተው አዲስ አበባ ኢትዮጵያ ናት፣ አማራን ማጣልቆ ቀላል የኢትዮጵያ ናት ሁላችንና ብሎ እንደ ትግሬዎች ሪሶርሱን መያዝ ነው። ልዩ ጥቅም ትግሬዎች አሁን ለምሳሌ ልዩ ጥቅም ከተባለ መቀሌ ኢትዮጵያ ናት ብሎ ነው የሚያምኑት ትግሮች። እሱ ሌላ ጉዳይ ነው እና እነሱን መምታት ይቻላል።
መቀሌ ኢትዮጵያ ነው ካለ ሌላ ጉዳይ ከሆነ እስኪ አዳምጥ አዲስ አበባ ኢትዮጵያ ኦሮሚያ ብትል አሁን ኦሮሞዎች ግራ አጋባችሁ። እኛ እናንተን ደግፈን አራጅ ትግሬ እንዳይመጣ ስንታገል አዲስ አበባ ትገባም ትለዋለህ፣ አማራን ታፈናቅለዋለህ፣ ምን ትላለህ፣ ዲሞግራፊ ትቀይራለህ፣ ኮንዶሚኒየም በጠራራ ፀሐይ ትሸጣለህ ምናምን። ያም ህዝቡ አይደለም ኦህዴድ ውስጥ ያለውን ነው የምልህ እና ኦነግ አስተሳሰብ ያለው። ስለዚህ ይኸውልህ አሁን አማራው ሳይፈልግ ገዳዩን ትግሬ ተሸክሞ ለመምጣት እየሰራ ይሄ የኦሮሞ ፖለቲከኞች ጥፋት ነው። ስማርት ቢሆኑ ኖሮስ ፊንፊኔ ኬኛን መተው 16 ሚሊዮን አማራ አብሯቸው ይኖራል። ተጋብተናል ብሎ መስበክ ነገ ይሄ ሁለታችንን ሲያጠፋን የነበረ ትግሬ መምጣት የለበትም ኢትዮጵያን ቀይ ባህር እስከ መክፈት አብረን እንሄዳለን ቢል አማራን አሽመድምደው ወደ አንተ ታስገባል። ዛሬ ግን አዲስ አበባ ተሰረም እህሉን አስወድደህ የራሱን የሚያመርት እንዳይኖር ማዳበሪያ ከልክለ ድሮን እየጣልክ ትግሬ ደግሞ በዚያ እያታለለ ፋኖን አብይ ሁለት ጠላት አፈራ። አንደኛው ሳያጠፋቸው በመቅረቱ አማራ ሲዋጋ አይቶ ስለፈራ ነፍጠኛ አልጠፋም ብሎ ስላሰበ ትግሬን ያተረፈው። አሁን ፋኖና ወያኔ ተጠናክሮ መጣለት ማለት ነው። ይሄ የፖለቲካ ድድብና ነው። ስለዚህ እንደ ኦሮሞ ህዝብ ሲታሰብ ዛሬ ከአማራ ጋር ተኩስ መግጠም ሳይሆን አዲስ አበባን የጋራችን ናት ብሎ መሄድ ነው። አሁን አንዴ ተጠኛለህ ናውራ ቆይ ትቀጥላለህ። አሁን እኮ ኦሮሞዎች አዲስ አበባ ያዳመጥኩ አንተ ብቻ እኔ ነው እኮ ፖለቲካ ነው። ፖለቲካ በተራ ነው። ቆይ ልጨርስ። እናንተ አሁን ኢትዮጵያ ምን ልትሆን ነው ቀጣይ ካልክ እናንተ ታፈርሷታል። ለምን ተመጥቅጬ ነው ወዳበር የሚፈርሰው በምን መሰለ? ለምን ይፈርሳል መሰለ? አሁን ኦሮሞ የኔ ነው ሁሉም ነገር እያለ ከቀጠለ ያን ደግሞ ትግሬ ጠላቱ ነው እያለ እያወቀ ወደ ትግሬ መደገፍ ከሄደ ጦርነት ይቀጥላል ማለት ነው። እንደምታውቀው ደግሞ ኦሮሞዎች ምርኮኛ ናቸው። ምርኮኛ ኦሮሞ በሙሉ ምርኮኛ ነው የምታየው። ባጫደ አሁን አንድ ብቻ ወደ ልጨርሰው ወዴት ትሄዳለህ? ጫረል አሁን ወደ ትግል ገባ ምርኮኛ ነው ተሸነፋለህ ነው ምን እኮ ችግሩ። አሁን ልጨርስ እንደማመጥና አንድ ሰዓት እድል ሰጣለሁ። አንድ ብቻ እነዚህ እኮ ችግር አለባቸው። አሁን እኮ ራሱ አልተጠቅማልክ እኮ እድል ሰጣን። መጀመሪያ ኮንሴፕት ያዝ አንተ ማውራት አዳምጫለሁ። አሁን እኮ ፖለቲካ አውርታ ወደ ስድብ ገባ። ኦሮሞ ሞርካኛ ነው ያልክ እኮ ፖለቲካ የናንተ የፖለቲከኞች መጨረሻ ስድብ ነው። ምርኮኛ ስድብ ነው። ኦሮሞ ንጹህ ህዝብ ነው። ልክ እንደ አማራ ልክ እንደ ትግራይ ህዝብ ኦሮሞ ንጹህ ህዝብ ነው። ሁሉም ተዋጊ አይደለም ሀቢቢ። እኔ ስድብ ተሳደው ኦሮሞ ሞርካኛ አትበል። ኦሮሞ ንጹህ ህዝብ ትክክል ነው። የትኛው ጀነራል ነው ያልተማረከ? ከብርሃኑ ጁላ ጀምሮ እስኪ ንገረኝ። የትኛው አበበ ገረሱ? አሁን አንተ ደበሌ ተማርኳል። አባዱላ ተማርኳል። እሺ አሁን እኔ ኦሮሞ ነኝ፣ አንተ አማራ ነህ። ያሸነፈው ያለው ሰማያው እኔ አለ። አሁን ለምሳሌ አንተ ሞርካኛ ነው የተዋጋ ነው እዚህ ጋር አንተ ሞርካኛ ነው ያሸነፍኩ ነው ላክዛት። እነዚህ ጋር እኮ መስማማት አችልም አማራ። እነዚህ ባፈሙዝ ብቻ አልገጥማ ገደም። እሺ በቃ አንድ ብቻ እድል ስጠኝ እድል። ይሄን እንዴት አድርጌ እሰጥሃለሁ? ስድብ ነው እያልከኝ እንዴት ነው እድል የምሰጠው? ይሄን እኮ ሙሉ ህዝብ ጨብጭበ ሞርካኛ ኦሮሞ ሞርካኛ ካልከማ ስድብ ነው። ስድብ አይደለም እንዴ? ምኒልክ ራሱ ሞርካኛ አይደል እንዴ? እናንተ አላህን ብላችሁ የምትሰግዱበት ባለፈው ሸይቶ በጣሊያን ጊዜ አልወጣም? ሞርካኛ አይደለም? ማን ነው ምኒልክ? ወደ ጉዳት ሲቀበር አልነበረም? በጣሊያን ጊዜ አገር ቤት ነበረ። አንተ እንዴት አሁን ምኒልክን የመኮንን ማይሞች እንደምልክ ምን እኔ እኮ እዛን ጊዜ ነበር። አንተ ማይም ነህ እንደ ህዝብ አይደለም እናንተ ለካኔ ሰው ጋር ምኒልክ ሞርካኛ ነው። ሞርካኛ ካልከኝ ካትል ቡዚ የተ አባ ብለ ለማሪፍ ሞት የጥቅሹ ተናን ይላል ያውራ ወግደኒ ኦፊ ቢገበ አራብሱ በርባች ያረከና አሪው ኮምፕሊት ሼር ጎራማ አቆነን ጎን ዋና መቁራን ተነከም ጎን እንደ ከዛ ኮፕሊንክ የሮ ቁራን ኩሪሻን ጎራ ወጥተኒ ወጣርቲ ወኖ መቃረው አይነት ያበሰን እንበይተኒ ሶ አሁን እና እዚህ ያላችሁት የአማራ ልጆች የኦሮሞ ፖለቲካ ሞጣ ያለ አይደለም፣ እሱ አይደለም። እኛ ፍንፍኔ የኦሮሚያ ነው የምንለው። አማራ አይኑር፣ ትግራይ አይኑር፣
ጉራጌ አይኑር በኢትዮጵያ ብሔርና ብሔረሰብ አይኑር አይደለም። ልክ መቀሌ እንደ ትግራይ እንደሆነች ጎንደር የአማራ ከተማ እንደሆነች ፍንፍኔ የኦሮሚያ ከተማ ናት፣ የኦሮሞ ከተማ ናት፣ የኦሮሚያ እምብርት ናት ብለን ነው እኛ ምናምን። ይሄንን ጠላትም ዘመድም ማወቅ አለበት እንጂ ኑሩ አላልንም እኮ እኛ። እዛ ውስጥ እኮ ምንም የለንም እኮ። እዛ ውስጥ ያለ ንብረት ሁሉ ፎቅ ሁሉ ቤቶች እኮ የብሔርና ብሔረሰብ ናቸው፣ የኢትዮጵያውያን ነው። የኦሮሞ ልጅ ምንም የለም፣ ባዶ ነው። ግን መሬቱ የኛ ነው፣ ወደዳችሁም ጠላችሁ። መሬቱ የኦሮሞ ናት፣ እኛ ያለ ነው። ማንኛውም አይነት እኮ ፖለቲከኛ የኦሮሞ ፖለቲከኛ ጠይቁት፣ ውጡ አላሉም፣ አትኑሩበት አላሉም። ልክ ጎንደር የአማራ ክልል የአማራ እንደሆነች፣ መቀሌ የትግራይ እንደሆነች፣ አዋሳ የደቡብ እንደሆነች፣ ፍንፍኔ የኦሮሞ ናት፣ የኦሮሚያ እምብርት ናት። ይሄ ምን ያናድዳል? ምንም ያናድድ ነገር የለም። አትኑሩበት፣ ምንም ግብር ክፈሉ አልተባላችሁ። አለቀ ደቀቀ እኮ ጨረስን። ይሄ ጀዋሪም ያምናል፣ አብይም ያምናል፣ ማንም ያምናል። ፍርድ ዲን ስትወል ይገራል። ጠላትም ወዳጅም አቋማችን በፊንፊኔ ዙሪያ በአዲስ አበባ ዙሪያ አንድ ነው። ይሄ ከና ቤኩ ቀብለጀቹ ማየጁ አማሪፋን ስለ ፊንፊኔ ሁሉም እኛ አቋም አንድ ነው። አለቀ። ከገባችሁ ገባችሁ፣ ካልገባችሁ በቀስ ቀስ በስቴፕ ባይ ስቴፕ ይሄዳል። አማርኛ ያለቀ ነው። በጣም እንወዳችኋለን። ፖለቲከኛ እኔ ጋር መጥቶ ለከፈኝ። እኔ ባይሎይ ፖለቲከኛ አይደለም።